ወሬው አያቆምም። በዙሪያ ያለ አስተያየት አያባራም። ከንቱ መጨረሻው ባዶ የሆነ ሰው ያደርጋል። ሴትዮዋ አንድ ልጅ ነው አሉ የነበራት። እንደው ግን ያች ሴትዮ አንድ ልጅ እኮ ነው የነበራት፣ ሞተባት። ከዚያ ማዶ አድናቂዎች ተሰበሰቡ፣ እልል አሉ። ሴቶቹ ከበሮ አነሱ። የጩኸቱ ብዛት የሚያዋክበው የአስተያየቱ የምን ይሉኛል ጭንቀቱ እልፍ ነው፣ ማቆሚያ የሌለው። ቢለፋለት ቢያጎበድጁለት ረክቶ አያባራም፣ አያልቅም። ጎንበስ ቀና ቢባልለት ምንም በቃኝ ብሎ አይረካም። ወሬው አያቆምም። በዙሪያ ያለ አስተያየት አያባራም። የምክሩ ብዛት አይጠግም። ጆሮም ሰምቶ ሞላው አይልም። በመሃል ግን ከመልህቁ እንደተላቀቀ መርከብ ያለ አቅጣጫ በየአቅጣጫው ጎትቶ መና ያስቀራል። እንዲሁ የሚዋትት ከንቱ መጨረሻው ባዶ የሆነ ሰው ያደርጋል። ከዚህ ባልሰማና የምሰማውን ብመርጥስ? ጥዬው ብሄድና ሸሽቼ ሁሉን በሚችለው ውስጥ ብደበቅስ? ሴትዮዋ አንድ ልጅ ነው አሉ የነበራት። እንደው ግን ያች ሴትዮ አንድ ልጅ እኮ ነው የነበራት፣ ሞተባት። መሞቱን ስታይ እንዴት ይሆን የደነገጠች? መቼም አላመነች። እንዴት ያጎበስ ከሷ ቀድሞ ይሞታል ብላ ታምናለች። ውሸት ነው እንጂ የሚመስላት። ለራሷ መበለት አንጀት የምትበላ የከተማው ሕዝብ ተሰብስቧል፣ አብሯት ሆኗል። ግን ቢሰበሰቡ የሞተ ልጇን ከሞት አያስነሱ። አለን ብለው ከጎኗ ቢቆሙ የነፍሷን ሐዘን እኮ አይጠግኑ። ለቀብር ያጣድፏት ይሆን እንጂ። አውቃ ቢሆን ኖሮ ንጉሥ በናይን ከተማ እንደገባ ሰምታ ቢሆን ኖሮ ጌታ ኢየሱስ የዛን ዕለት በከተማዋ እንደሚያልፍ ብታውቅ ኖሮ ግርግርን ባልፈለገች ነበር። የጎረቤት ጋጋታ በዙሪያዋ እንዲሆን ባልፈቀደች ነበር። ሬሳዋን ይዛ የዳዊት ልጅ ሆይ ብላ በጮኸች ነበር። ዋጋ ቢስ የሆነ እንባዋን በማፍሰስ ባልደከመች፣ ልቧን ባልደነገጠ ነበር። ነገሩ እርሱ ራሱ ደረሰላት፣ ያን ጎበዝ አስነሳላት። ዋናው የእሱ መገኘት እንጂ ያልቃሹ የገናዡ የቀባሪው ስብስብ መቼ ነፍስ ሊዘራ፣ መቼ ሟችን ከሞት ሊያስነሳ፣ እንባን መቼ ሊያብስ፣ መቼ ሳቅን ሊያበዛ። ደግሞ ወዲያ ከዚያ ማዶ አድናቂዎች ተሰበሰቡ፣ እልል አሉ። ሴቶቹ ከበሮ አነሱ። ሳኦል 1000 ዳዊት 1000 ገደለ። በዜማ ተቀባበሉት፣ በቀረርቶ አጦፉት። የዛን ዕለት ደስ ይል ነበር፣ ሞቅ የሚያደርግ የጀግና አቀባበል። ታዲያ በማግስቱ ሳኦል ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ሲወረውር ያ ሁሉ ከእስራኤል ከተሞች መጥቶ እልል ያለለት የጀግና አቀባበል ያደረገለት ሕዝብ የት ገባ? እንዲያው ምን ነው መጥቶ ዞር በል ወዲያ ብሎ ሳኦልን ሃይ የሚል አንድ ሰው ይጥፋ? መቼ እልልታው ጋጋታ ከጦር ያስጥልና የእግዚአብሔር አብሮነት ነው እንጂ አስፈሪ የሚያደርግ። ከአንበሳና ከድብ ጋር እያታገለ ሰልፍን የሚያስተምር እግዚአብሔር፣ በአንዲት ጠጠር ጎልያድን የሚያስጥል እግዚአብሔር፣ ከግድግዳ ጋር አጣብቆ ሊያጠፋ ከመጣ ጦር የሚያስመልጥ ራሱ እግዚአብሔር። ያ ምስኪን በርጤሜዎስ የዛን ዕለት እንደ ልማዱ መንገድ ዳር ተቀምጦ ይለምን ነበር። የናዝሬቱ ኢየሱስ እያለፈ መሆኑን ሰምቶ የዳዊት ልጅ ሆይ ማረኝ ብሎ ቢጮህ አቤት ያለ ዕውቀት መካሪና ገሳጭ ብዛቱ! እንደው አይገርምም? ዝም እንዲል እኮ ነው የገሰጹት። አላፊ አግዳሚውን እንዳይረብሽ ዝም ብሎ ቁጭ እንዲል መከሩት። ተወው ኢየሱስን ይለፍበት፣ አትረብሸው፣ እየጮክ አታስቁመው ብለው ገሰጹት። የዛን ዕለት በርጤሜዎስ የነዛን ዕውቀት የለሽ መካሪዎች ሰምቶ ዝም ቢል ኖሮ አምልጦት ነበር ከአዳኙ ጋር መተያየት፣ ፊት ለፊት ተጠርቶ መገናኘት። እምቢ አለ። ባየው ይሻለኛል፣ የዳዊት ልጅ ቢምረኝ ፈውስ ይሆንልኛል ብሎ በእምነቱ ዳነ። ታዲያ የገሰጹት ዝንበል ያሉት ኢየሱስ ጥሩት ያለ ጊዜ መች በዝንበል ጸኑ? ግሳጼያቸው ወደ አይዞ ተቀይሮ አይዞ ተነስ ይጠራሃል እኮ ነው ያሉት። የኔ አምላክ እግዚአብሔር አዋቂ ነው። ሁሉን ትቼው ከአንተ ብቻ ልስማ፣ ከሚናወጠው ከሚለዋወጠው ሳይሆን ከአንተ። አንተ ሁሌ ትክክል። አይኖቼ በአንተ ላይ ብቻ ናቸው፣ ጆሮዎቼም ወደ አንተ ብቻ ናቸው። አንተ አዋቂ፣ አንተ ትክክል። አርፌብሃለሁ።